ባየው አይለወጥም ፍቅሩ። የእሱን ስልጣን ለመለማመድ እፈልጋለሁ። ይህ የመጀመሪያ ጊዜ ነው ወደዚህ ስመጣ የምትሉ ካላችሁ እስቲ እጆቻችሁን አንሱና ባላችሁበት እጆቻችሁን አሳዩኝ። የመጀመሪያ ጊዜያችሁ ከሆነ ዛሬ ወደዚህ ስትመጡ ጌታ ኢየሱስ ክርስቶስን እንደ ግል አዳኛችሁ አድርጋችሁ ያልተቀበላችሁ ካላችሁ እስቲ እጆቻችሁን አሳዩኝ። I want to pray with you። ከእናንተ ጋር ለመጸለይ እፈልጋለሁ። እስቲ እጆቻችሁን አሳዩኝ በያላችሁበት ካላችሁ። የስ እሺ፣ እጆች ይታዩኛል ወደ ኋላ። እናንተ ለመጀመሪያ ጊዜ እግዚአብሔር ይባርክ፣ የኔ ወንድም እግዚአብሔር ይባርክ። ለመጀመሪያ ጊዜ የመጣችሁ እጆቻችሁን ያነሳችሁ እስቲ ወደዚህ ኑና አብረን አጭር ጸሎት እንጸልያለን። በጸሎት ከመዝጋታችን በፊት እናንተ እጆቻችሁን ያነሳችሁ እስቲ ወደዚህ ነው። come on just take a step of it። አትፍሩ። just ነው አጭር ጸሎት ነው የምንጸልየው። ምንም አትሆኑ። ሌሎችም ካለ እስቲ ሌሎቻችሁ አይኖቻችሁን ዝጉን። just ጨፍኑና እንጸልያለን። እናንተ ወደዚህ መምጣት የምትፈልጉ ካላችሁ ክዱና እንጸልያለን። come on ይታዩኛል አንዳንዶቻችሁ ከኋላ። ወደዚህ እስቲ ሌሎቻችሁ እስቲ በጸሎት መንፈስ ሆናችሁ ጸልዩ። እግዚአብሔር ልባቸውን እንዲዳስስ፣ እግዚአብሔር ሕይወታቸውን እንዲነካ ትጸልያላችሁ። እጆቻችሁን ያነሳችሁ የመጀመሪያ ጊዜያችሁ የሆነ ወደዚህ ብትመጡ ደስ ይለኛል። አጭር ጸሎት አብረን እንድንጸልይ ነው። just come on please። ሌሎችም እንዳላችሁ I know it in my heart and I know it in my spirit። የሚጥል ነገር የለም፣ የሚያስወድቅ ነገር የለም፣ ምንም ነገር አትሆንም። አጭር ጸሎት አብረን እንጸልያለን። አሁን ስንነጋገር የነበረው ያ ስልጣን በሕይወታችሁ ያልፋል። just come forward if you are there። እኔ ማኒፑሌት ማድረግ አላምንም። አሁን ከዚህ ስትወጡ መኪና ይገጫችኋል ምን እያልኩ አላስፈራራችሁ። እና ተቀበሉ። ለራሳችሁ ጥቅም ነው፣ ለሕይወታችሁ ጥቅም ነው። ስልጣንን ብትቀበሉ ለእናንተ ነው። come on ካላችሁ የመጣሽ መሬት ኦኬ። እሺ እስቲ ሌሎቻችሁ እጆቻችሁ ወደ እነዚህ ወንድሞች እና እህት ዘርጉና የእግዚአብሔር በረከት በእነርሱ ላይ ተናገሩ። የጠላትን አሰራር ሁሉ ስበሩ። እግዚአብሔር በመንግስቱ ሕይወታቸውን እንዲገነባ ጸልዩ። እስቲ እግዚአብሔር ሆይ በመንግስት አቁማቸው። እግዚአብሔር ሆይ ስማቸውን በሕይወት መጽሐፍ ላይ ጻፍ። እነሆ በሕይወታቸው ያለውን የጠላትን አሰራር ሁሉ ስበር በሉና ተናገሩ። እግዚአብሔር መሰበር ያለበትንም ይስበር፣ እግዚአብሔር መትከል ያለበትንም ይትከል። ስማቸውን በሕይወት መጽሐፍ ይጻፍ። እግዚአብሔር አምላክ የተመሰገነ ይሁን። እግዚአብሔር ዛሬ ሕይወታቸውንም ይለውጥ once and forever። ወንድም ያኖችን ጨፍንና አብረን እንጸልያለን። እሺ ለእግዚአብሔር ክብር ነው፣ ለእግዚአብሔር ክብር ነው። ሃሌሉያ። እስቲ ጸልዩላቸው፣ ጸልዩላቸው። እግዚአብሔር እንዳሳሰባችሁ በእነሱ ላይ የእግዚአብሔርን በረከት ተናገሩ። እግዚአብሔር ሆይ ከጨለማ አውጥታቸው ወደሚደነቀው ብርሃን አምጣቸው በሉ። እግዚአብሔርም አሁን ያደርገዋል በሕይወታቸው። እግዚአብሔር አሁን ያደርገዋል። የስ ሃሌሉያ ጂሰስ፣ ሃሌሉያ ጂሰስ። እግዚአብሔር ሆይ እናመሰግናለን። የኔ ታታቀሽ የእግዚአብሔር መንፈስ የክርስቶስ ኢየሱስ ኃይል በውስጥሽ ያለፈ ነው። እስቲ ከኔ ጋር አብረን እንጸልያለን። ይህችን አጭር ጸሎት ከኔ ጋር ትላላችሁ። እግዚአብሔር ሆይ እናንተ እዚህ ፊት የቆማችሁት እስቲ አንድ ላይ እንጸልያለን። እሺ እግዚአብሔር ሆይ በዚህ ማታ በፊትህ እቀርባለሁ። እግዚአብሔር ሆይ ኃጢአተኛ እንደሆንኩ በፊትህ እናገራለሁ። ኃጢአቴንም በልጅ በክርስቶስ ኢየሱስ ደም ዛሬ ታጥበኝ ዘንድ እጠይቅሃለሁ። እግዚአብሔር ሆይ ስሜንም በሕይወት መጽሐፍ ጻፍ። በዚህ ሰዓት በውስጤ ያለውን ለኃጢአት ያለውን ፍቅር፣ ለዓለም ያለውን ፍቅር በክርስቶስ ኢየሱስ ስም ከውስጤ አስወጣ። ለአንተ መንግስት ያለውን ፍቅር በውስጤ አድስ። እግዚአብሔር ሆይ በዚህ ሰዓት ክርስቶስ ኢየሱስ ለእኔ ኃጢአት እንደሞተ እንደተቀበረ በሦስተኛውም ቀን ከሙታንም እንደተነሳ በልቤ አምናለሁ፣ በአፌም እመሰክራለሁ። በዚህ ሰዓት ኢየሱስ ጌታ እንደሆነ እመሰክራለሁ። እግዚአብሔር ሆይ ስላዳንከኝ፣ ስሜን በሕይወት መጽሐፍ ስለጻፍክ አመሰግናለሁ። በክርስቶስ ኢየሱስ አሜን። እኔ አጭር ጸሎት ጸልይላችኋለሁ።
ሃሌሉያ። እኔ አጭር ጸሎት ጸልይላችኋለሁ። እግዚአብሔር አምላካችን ሆይ እነዚህን ደግሞ ላንተና ለመንፈስ ቅዱስ በዚህ ሰዓት አሳልፌ እሰጣለሁ። ጌታ እግዚአብሔር ሆይ ከዚህ ሰዓት ጀምሮ በውስጣቸው ያለውን የኃጢአት ፓሽን እግዚአብሔር ሆይ ለዓለም ያለውን ፓሽን ከሰይጣን ጋር ያለውንም ግንኙነት ሊንክ አምብሊካል ኮድ በዚህ ሰዓት በክርስቶስ ኢየሱስ ስም እሰባብራለሁ። እነሆ መፈታትን በእነሱ ላይ እናገራለሁ። ነፃነትን በእነሱ ላይ እናገራለሁ። አርነትንም በእነሱ ላይ እናገራለሁ። ከኃጢአትን መንጻትንም በእነሱ ላይ እናገራለሁ። ከዛሬም ጀምሮ እግዚአብሔር ሆይ ስማቸውን በሕይወት መጽሐፍ ስለ ጻፍክ አመሰግናለሁ። እግዚአብሔር ሆይ ስምህ ለዘላለም የተባረከ ይሁን በክርስቶስ ኢየሱስ ስም አሜን፣ 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 አሜን። ከመሄዳችሁ በፊት እስቲ ፊታችሁ ወደዛ ዙሩ። አንቺ አታልቅሽ። There's a great joy coming in your heart. Amen. Hallelujah. Listen, we are going to welcome them into the body of Christ. Steve, Aunt Mimi, just give a hug. Come on, give them a hug. Gosh, Mambo, come on, just give them a hug and tell them we're glad that you are here today. Yes, we love them. Praise you, Jesus. Praise the Lord. You know what it means to be loved. when I ቀዘቅዝም መውደዱ ባየው አይቀየርም ክብካቤው እንደ ትናንቱ እንደ ልጅነቴ ሲወደኝ Bye.